ገርሞኝ ገብቷት ማለት ነው። ልጅቷ እኮ ነው ወደ ፍቅራቸው የመጡ መስለኝ። ኧረ መምህር እኔ ፈርቼዋለሁ መስተፋቅሩ ሳይሆን አይቀርም አለችኝ። ለምን ያን የመስተፋቅር እንዳደረኩበት አለችኝ። የሰጠኝ ያሳየኝ የነበረው ፍቅር ነው አሁን ተመልሶ የመጣው እና መስተፋቅሩ አውቆ አድብቶ ለምን አስያዝሽኝ ለምን አጋለጥሽኝ ብሎ ሊገለኝ አስቧል ማለት ነው አለችኝ። እንደፈራችሁ ማታ እመጣለሁ ብያት እሄዳለሁ። በቦክስ መቷት አይኗን አሳብጧት ምናምን ተነቅቶበታል መንፈሱ። ምን ሆናችሁላት ምን ሆነሻላታለሁ ይኸውልህ እንደፈራሁት መጥቶኛል እኮ አለችኝ። እወድሻለሁ ምናምን ሲለኝ የነበረው መንፈስ ለአንተ ከደወልኩልህ በኋላ ማታ መጥቶ የሆነ ምክንያት ተፈጥሮ መታኛለች። እንጸልይ አልኩኝና ጸልየን በሉ የየራሳችሁን በመቁጠሪያ ምቱ ብዬ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ ያሉ በመቁጠሪያ ራሳቸውን ይደበድባሉ። መስተፋቅሩ አለው ተደብቄ ነበር። የታበክ ተደበቅ እሱ ሊጸበል ሊጠመቅ ሲሄድ መምህር ግርማ ጋር እሷ ጋር ተደብቄ ነበራል። እሷ ጋር ተደብቆ ነው ልክ ከጸበል ሲመጣ ደግሞ ተመልሶ የገባበት የመስተፋቅሩ መንፈስ። እንደ ወጣ ገባ የሚል መንፈስ እንደዚህ ነው ያልኳችሁ። ለዚህ ነው ከባድ ነው። ወጣ ገባ የሚል መንፈስ አይያዝም። ልክ ልትጸልዩ ስትሉ ይወጣል፣ ጸልያችሁ ስትጨርሱ ይገባል። ቤተክርስቲያን ስትሄዱ ሰላማዊ ስሜት ይሰማችኋል፣ ስትወጡ ደግሞ ተሸክማችሁ ትሄዳላችሁ ከበር ላይ ማለት ነው። የሆነ መጽሐፍ ቅዱስ ስታነቡ መንፈሳዊ ቦታ ላይ ስትውሉ ደስ ይላችኋል። እንደገና ወደ ቤት ስትመጡ ደግሞ እንደገና ያ ነገር ይገባል። ለምን ወጣ ገባ ነው የሚለው። ስለዚህ ሁል ጊዜ ጠዋት ስትጸልዩም ማታ ስትጸልዩም እኔ ውስጥ ያለ ማንኛውም አይነት ርኩስ መንፈስ በስላሴ ስም በኢየሱስ ክርስቶስ ስም በመድኃኔዓለም በአማኑኤል ስም ታሰር። ስልጣን የለህም አቅም የለህም ባለህበት ታሰር። የስሙ ኃይል ይሰርህ ብላችሁ ማሰር አለባችሁ። በቃ በጌታዬ በኢየሱስ ክርስቶስ ስም አስሬሃለሁ ብላችሁ ስታስሩት እየወጣ እየገባ አያስቸግርም። እዛው ባለበት ነው የሚታሰረው ማለት ነው። አያስቸግርም ብቻ ሳይሆን አይሸውዳችሁም። ስትጸልዩ ስትሰግዱ የሚያንጠራራችሁ የሚያዛጋችሁ እኮ የታሰረ መንፈስ ነው አይደል እንዴ? መውጣት ስላልቻለ እኮ ነው። መንጠራራት፣ ማፋሸክ፣ ሆድ መንፋት፣ ፈስ መፍሳት፣ እንባ በቃ በማዛጋት ብዛት እንባ በቃ በጣም ይበዛል። ይሄ መንፈሱ ከናንተ ወጥቶ የሆነ ቦታ ላይ መደበቅ አለመቻሉና እናንተው ላይ ሆኖ መታሰሩ ነው። ሌላም ደግሞ እንደገና ያልታሰረ መንፈስም ከሆነ ደግሞ ጸሎቱን እንድታቆሙት እየተፋለማችሁም ሊሆን ይችላል። አንዳንዴ እንደዚህም ያጋጥማል። ያ ያልታሰረ መንፈስ ይኖራልና ሲፈራ በተለይ የሴት ጓደኞቻችሁ የወንድ ጓደኞቻችሁ መተት ካለ የበላችሁት መተት ካለ ልክ ጸሎት ልትበረከኩ ስትሉ ሆዳችሁ ይነፋል፣ ፈስ ይመጣል። ያ ፈሳም ሲባል ፈሪ ማለት አይደለ? ይደነግጣል፣ ይፈራል፣ ልባችሁ ድው ይላል። ጸሎቱን ቶሎ እስክጨርሱ ድረስ ያቆነጠንጣችኋል። ገጽ ቆጠራ ትጀምራላችሁ። ጭንቅ ይለዋል በቃ። እናንተ የሚጨንቃችሁ ነው የሚመስላችሁ፣ ግን እንዳይጋለጥም ፈርቶ ነው። እንደገናም ደግሞ ቶሎ ከተንበረከካችሁበትም እንድትነሱ ፈልጎ ነው ማለት ነው። እና ተጋለጠ። መስተፋቅር ነኝ አለ። ልጅቷ አያችሁ ከኋላው መጣ እንኳን ገባት፣ የመንፈስ ነገር ገባት። መምህር ይሄ መስተፋቅሩ አልሄደም አለች። አልሄደም ባለቤቴ ላይ ያለው መስተፋቅር አልሄደም አለ። እና በቃ ልክ እንደ በቃ የወደዳት ነው የሚመስለው ብታዩት፣ ሲይዛት ሲያቅፋት አብራት ሲሄድ ምን ሲልና ምንድን ነበር አላማ ህልዋለሁ አንቄ ሊገላት ነበረ። ማታ በተኙበት ሊገላት ለምን? አጋልጣኛለች፣ አሲዛኛለች። ማን አንተ? መስተፋቅሩ ነው ወይስ መስተፋቅሩን የላከው ደብተራው ነው አላለ ብሎ ሳቀ። ደብተራው ነው። ልክ ጓደኛዋ ያቺ 40 ሀገር ሄደች ጓደኛዋ ከደብተራው ጋር ሩካቤ